ወደ ጎን ትንሽ የአማራው ክልል መስተዳደር የተከበራችሁ የባህር ዳር ኗሪ ህዝብ በሙሉ ወጣቱም አዛውንቱም የሃይማኖት ተቋሞችም እንዴት ዋላችሁ? እንዴት ዋላችሁ? እንዴት ዋላችሁ? ጀግና አማራ እኛ ረስተን ዘንግተን እንጂ እንቅልፍ አግስተን እንጂ ቀስቀስ ስንል ይኸው እንደዚህ ለመገናኘት አበቃን። እግዚአብሔር የተመሰገነ ይሁን። አሁንም አባቶች በጸሎት ወጣቶች ወንድሞቼ ልጆቼ በስለት ብዙ ሀሩር ብዙ ፈተና አውጣችሁ ለዚህ ያበቃችሁ ክብር ምስጋና ይግባችሁ። አሁንም በእርግጥ በልምታ ይሆናል ባይል አማራ ወንድነቱ ይታወቃል። መሰልጠንም አይፈልግም። በተፈጥሮ ይገኛል። አሁንም መሰልጠንም አይፈልግም የሚለው ነው። አሁንም ጀግና አማራ የኢትዮጵያ ዋስትናው አማራ ነው። ስልጠና አይፈልግም። በተፈጥሮ ወንድነት አለው። አሁንም ተጽዕኖው ግፉ በዝቶ እንዳንሰራ፣ እንዳንበላ፣ እንዳንነግድ፣ እንዳናርስ ለ27 ዓመት ተቆርኩመን ቆይተን በየሜዳው የአማራ ልጅ እንደ ደሮ ሕይወት ተቆጥሮ ማንኛውም ክልል መጫወቻ አድርጎ በየቦታው እየወደቀ ቆይቷል እስካሁን። እና እኔም ወያኔ ጥርሱን ሸርፎ ሳል እኔም ሸርፌ በ22 ዓመቴ ሽራሮ አስሮ በ3 ዓመቴ ከድቼ መምጣቴን ዳባት ወረዳ ይመሰክርልኛል። በ80 ዓመተ ምህረት ነው እዛ ይዞ ምኖር አቅማጥቼ ተረግጬ እንጂ ልቤ ሸፍቶ ይኖራል። እዛ ይዞ ሲያስረኝ ሲፈታኝ ይኖራል። በምርጫ 97 ተወዳደር በቀበሌም በወረዳም ዳባት አሸነፍነ። ታውቀዋለህ። እንኳን አማራ ኢትዮጵያ በሙሉ ያውቃል። አሸንፏል። እምቢ ያለ ባፈሙዝ አለቅም አለ። ተቀመጠ። ይህ ብሶይ እኖራለሁ አቅማጣሁ ተንጃር እንዳሊዝ ተከልክዬ እኖራለሁ ሲል እየባሰ ብሶት እየወለደው መጣ። ደረስ ዳባት ጀግናናት ጎማጣ ስልጠና መጥቶ ሲገባ ገና ኃይሉን የቀነሰበት ዳባት ጎማጣ ስልጠና እሱ ነው ኃይሉን የቀነሰው። ቀላ ወገራ ጃኖራ ወገራ እና እዛ የተነሳ በቂም በቀል ዳባት ውድቅ ሆና ትኖራለች። ብሎም ጎንደር የነፋሲል የቴዎድሮስ የአባቶቻችን ሀገር ውድቅ ሆኖ እንዲያውም በዞን እየተከፋፈለ እንዲመነምን አማራውን ብትንትን ብሎ እንድንጠፋ ተፈረደብን የሞት ፍርድ። አሁን እየሞትን ነው። ግን ይግባዩ እንግዲህ በወረቀትና በሰላማዊ ጥያቄ አላመጣንም። ያው በዚህ ነው የመጣ። አሁንም የአማራው ሕዝብ ብሎም የኢትዮጵያ ሕዝብ ጥያቄው ሳይሟላ 27 ዓመት እንደቆየ በወረቀት አይሰራም። በአፈሙዝ ለዚህ ደርሰናል። አሁንም እኔ ልጃችሁ ወንድማችሁ እህቶቼ እዚህ አድርሰናል፣ እዚህ ደርሰናል። አሁንም ወጣት
በልብህ ታጠቅ፣ በልብህ ታጠቅ፣ ታጠቅና አማራን ጎስቋላይቱ የተጎሳቆለችውን አማራ ነፃ ወጥተን ሞት ፍርድ አላቀን ወደ ልማታችን እንድንዞር ከዛም በኋላ ብሎም ወደ ኢትዮጵያ ሀገራችን እንድናስከብራት